ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን በዛሬው ቪዲዮአችን እንግዲህ የተገኘነው በምንድነው ኦልሞስት ከዚህ በፊት ያው መተንበት በማናውቀው መንገድ ነው ማለት ነው። ዛሬ የሞባይል ቴክኒሻኖችን ጥያቄ ሊሆን ይችላል፣ የሞባይል ቴክኒሻኖችን ብልቶችን ወይም ደግሞ የሞባይል ቴክኒሻኖችን የሚያድጉበትን መንገድ ዛሬ እስኪ ቀለል አድርገን እናወራለን ማለት ነው። ከፊቴ እንግዲህ አንዱ እንግዳ ይዤ መጥቻለሁ። ይሄ እንግዳ ወንድሜ ነው። ኦልሞስት እስኪ ጥያቄዎችን እንጠይቀው። አንተ በህይወት ሞባይል ተገኘውና ብለህ አስበህ ታውቃለህ? በጭራሽ ወይ ማለት የኔ ህልም የነበረው ኦሬዲ ተቀጥሮ መስራት ነበር። ተቀጥሮ መስራትም ህልም ይመስላል። እና እንዴት አገኘው ሞባይል ጥገናን ስገባ? ሞባይል ጥገና በጣም አሪፍ ነው ማለት ኦሬዲ እንደሚታሰበው አይደለም። እሺ እንደሚታሰበው ማለት አሁን ኦሬዲ አንዳንድ ጊዜ ሰፈር ላይ የምታያቸው ሞባይል ቤቶች ሊሆን ይችላሉ፣ የተለያየ ቦታ ላይ አለ እና ከዛ አንግል ካየኸው ኦሬዲ ዝቅ አድርገህ ልታየው ትችላለህ። ግን ደግሞ ሰፋ አድርገህም ልየው ካልክ ደግሞ የራስ ቪው ነው የሚወስነው። በቃ ሰፋ አድርገህ ማየት ትችላለህ ማለት ነው። ኦኬ እሺ። ሞባይል ጥገና ላይ ገባ። ሞባይል ጥገና ላይ ገብተህ ካጋጠመህ ቻሌንጅ ሊሆን ይችላል ወይም ደግሞ ከከስተመር ጋር የጣላህበት ጊዜ አለ እንዴ? አረ በጣም አለ። እስኪ አንዱን። በጣም ብዙ ነው፣ ግን የሆነ ቀን በጣም ትዝ የሚለኝ ኦሬዲ ወደ ስንት ሰዓት አካባቢ መሰለህ ካንተ ጋር ነበር መሰለኝ። እሺ። እና ሱቅ የሆነ ስክሪን ትዝ ላይልህ ይችላል። እሺ። እና ስልክ ይዞ መጣ፣ ሰክሯል። ማታ ላይ ወደ ማታ አካባቢ ነበረ እና ስልኩን ሰጠን ምናምን ነገር። ከዛ ይመስለኛል ስዊች ነበር ይሰራናል አይደል? ትዝ አለህ? ይሄ ለምትልና አስቀይመኝ የነበረው ልጅ ነው። ኧረ ቢስሚላህ አንተ ይዛኔ እኮ ኧረ ቢስሚላህ ያጅ ወላሂ ረስቼዋለሁ። አንተ እስካሁን ትዝ ብለሃል? ኧረ ቢስሚላህ እንዴት ይረሳል? ሲጀመር እኔ ማለት ውርደት ነው ትዝ ይላል። እኔ ንቅልን ያልኩት የዛን እኔ እንጃ ተሰነዛዝራላ። ኧረ ቢስሚላህ ማለት መሰነዛዘር አልተሰነዛዘርንም፣ ግን ተሰነዛዘርን በለው በቃ። ሲጀመር ለመሰንዘር እኮ ሬዲ ሆነን ነበር በጣም አላፊ ማለት። አንዳንድ ጊዜ አለ ከሰበሮች ጋር በቃ የሚያስጠላ ባህሪ አለ። በቃ ይሰጥህና ስልኩን ሌላ ነገር በቃ ጭራሽ እንጃ ነው። አንዳንድ ሰው እንዳለው ሁሉ የሚገራርም ሰው እንደዛውም አስጨናቂ ሰው በጣም ብዙ ጊዜ ሞባይል ጥገና ላይ ይገጥማል ማለት ነው። ይሄ አጋጣሚ ለአንተ የማይረሳ ጊዜ ነው ማለት ነው። በጣም ሲጀምር እኔ እንደዚህ ተናድጄ አላውቅም። ኦሬዲ የዛን ቀን እኮ አይተህ ከሆነ በቃ እንዴት በዛ አይገለጽም። በቃ በጣም ነው የጮኩት። በጣም ማለት ሲጀምር ጎረቤቱ ላደንግጦ ምናምን የዛን ሰዓት ታስተውሳለህ? የዛን ይጣላው ነው ሰክሮም ስለነበር እኮ ነው በአንዳንድ በኩል። ደግሞ መስከሩን የሚያወቅነው እኮ በኋላ ነው። መጀመሪያ እኮ ኖርማል ነበር እኮ። አለማየሁ ጋር ነኝ እጠብቃቸዋለሁ ምናምን እያለ እዛ እየጠጣ እየተመለሰ ነበር እስኪሰራለት። በመሀል ነው እንግዲህ የሆነ ነገር እኮ በፍቅር እየሄድን የሆነ ሰዓት ላይ ሌላ ታሪክ። እስኪ እናንተስ ምን አጋጥሟችኋል? ኮሜንት ላይ እያሳውቃችን ቀጥሉ። እስቲ አንተ በጣም ከባዱ ቻሌንጅ ወይ ደግሞ በጣም ኢሞሽናል ያደረገ ታይም? ኢሞሽናል እኔ እንጃ። እኔ ጥገና ላይ እናደዳለሁ፣ ግን እንደዚህ ማስታወሰው ነገር የለም። ያ ብዙ ጊዜ ያጋጥማል። በፊት እኔ ብዙ ጊዜ ቻሌንጅ የሚያደርገኝ የነበረው የመጀመሪያ ሱቅ ላይ የነበረን ሰዓት እዚህ እስኪ ሳይከፈት በፊት ክልል ውስጥ ስለሆነ ትንሽ ላንጉጅ አለመስማማት አለ ምናምን። በእንደዛ ጊዜያቶች ውስጥ ትንሽ እንዴቱ ከፍ ያለው የዛኔ ነው እንጂ አዲስ አበባ ውስጥ ትንሽ ሰላም አለው። ኦኬ። ከከስተመር ጋር ምናምን ያገናኘህ ነገር የለም ማለት ነው? ያገናኘሃል፣ ግን በቻልኩ ያክል ያው ለማስተካከል ትሞክራለህ። ያልገባውን ነገር እያስረዳኸው ባይገባውም አንተም ጥፋት ካለብህ ደግሞ ጥፋትን እያስቀየስክም ቢሆን ወይ ደግሞ ጥፋትን እያመንክ ተግባባለህ። ቋንቋ ዘሴም ስለሆነ ማለት ነው። እስኪ ሞባይልን ብዙ ጊዜ በጣም ለየት የሚያደርገውና ሰው ማያምነው ነገር ምንድነው? ሰው ስክሪን ግላስ እና ስክሪን ብቻ ተሰርቶ ማደግ ይቻላል፣ ወይም ደግሞ ይሄን ቢዝነስ ብቻ ሞባይል ጥገና ሳይሰራ ስክሪን ግላስ ስራ ብቻ ይዞ ወይም ደግሞ ሶፍትዌር ሳይጨመርበት እነዚህን ይዞ መሄድ አይቻልም ብሎ ነበር በጣም እሱ የሚያስበው። አንተ መጀመሪያ ላይ ወደዚህ ስትገባ እንዴት ነበር የገባው ነው ትዝ የሚልህ ከሆነ? አረ በጣም ትዝ ይለኛል። ማለት ኦሬዲ ምን አለ መሰለህ፣ አሁን ወደ ጥገናው ዓለም ስትገባ መጀመሪያ ላይ የምንሰራው የነበረው ሶፍትዌር የምንሰራ ነበር። ጥገና ሙሉ ለሙሉ እንሰራ ነበር። ሶፍትዌር በጃንክ እንሰራለን ነበር። በጃንክ ነው የምንሰራው። ተፍተፍ ከዛ ሄደን ተፍተፍ እንሰራ ነበር። በቃ ምን ማለት ኦሬዲ ትሞክራለህ። አሁን ስልክ ሲሰጥህ ምናምን ነገር የለም አትልም። ሁሉም ችሎ እኮ አይደለም። አሁን ኦሬዲ ጎረቤት ከዛው ጋር ተፍተላለህ፣ ትሰጣለህ። ብዙ አይነት ነገራቶች አሉ። አሁን ስክሪንም ሲባል ስክሪን የምትሰራው እንዴት መሰለህ? ሀፋፍ ነው። በቃ እዚህም ተነካለህ፣ እዛም ተነካለህ፣ ያንንም ተነካለህ። በቃ ከሁሉም ነው ብሩ የሚመጣው። ኬት በኩል በአብዛኛው እየመጣ እንደሆነ አታውቅም። እና በዚህ መሀል ላይ ብዙ ቴክኒሻሎች ይሸውዳሉ ብዬ የማስበው በእንደዚህ አይነት ይመስለኛል። ምክንያቱም አሁን ይሄንንም ሲሰራ ሁሉም እያግበሰበሰ ግን አንዱ ላይ ፕሮፌሽን መሆን አይችልም። ኦኬ። ግን አንዳንዴ ደግሞ ምን አለ መሰለህ፣ አንዱ ላይ ፕሮፌሽን መሆን ባይችልም ኦልሞስት አሁን እንደኛ ሀገር ግላስን ብቻ ብሎ እንደ አዲስ ሰው ከጀመረ አዲስ ማለት ነው አየር ላይ ኖር ይችላል፣ ገበያ በጣም ሊቆይበት ይችላል። በዛ መሀል ደግሞ ሰርቫይቭ ላይ ያደርግ ይችላል።
ግዴታ ምን ማድረግ አለበት? ሁሉንም ነው በአንድ የመጀመሪያ ያለበት የሚያውቀውን በቻለው ያክል ማለት ነው ይመስለኛል። ያን ነገር እንዴት ታየዋለህ አንተ? ማለት ሁሉንም መጀመር አለበት። መጀመሪያ ላይ ሲጀምር ግን አካሄዱን ማሳመር አለበት ማለት አሁን ለምሳሌ እንዴ መሰለህ ዛሬ ጀመርክ አይደለ? ስትጀምር ነገ ላይ የት እንደምትደርስ ማወቅ አለበት እንጂ አሁንም ዛሬም ተፍተፍ እያልክ ነገም ተፍተፍ እያልክ የምትሄድ ከሆነ ከባድ ነው። አሁን እኮ አብዛኛው ቦታ ላይ አይተህ ከሆነ ብዙ ሞባይል ቤቶች አሉ 8 ዓመት 7 ዓመት ይሰራሉ። ግን ስቲል ዛሬ ድረስ ሁሉንም ተፍተፍ እያሉ ነው የሚሰሩት። ምክንያቱም በሁሉም ፕሮፌሽናል ልትሆን አትችልም። ተረዳኸኝ አይደለ? ስለዚህ እንደኔ አሁን የዛን ሰዓት ላይ ታስታውስ ከሆነ ወደዚህ ስክሪን ግላስ የገባንበት መጀመሪያም በነገራችን ላይ ዋና ታርጌታችን የነበረው ስክሪን ግላስ መቀየር ነው። ከድሮ ሲጀምር ከኔ በፊት ራሱ ኦሬዲ የዛን ሰዓት ተል ነበር እኮ ኦሬዲ አይደለ? እኔ አስታውሳለሁ የሆነ ሳምሰንግ ስልክ ነበረች ሳምሰንግ S7 ስልክ ነበረኝና 7 ኢንች S7 ኢንች ከዛ በኋላ እሷን ስልክ ይዤ እና እሷን ስልክ በጣም ነበር የምወዳት እኔ ማለት ነው። እና ስትጠቀምበት ከላይ ክራክ አድርጓል። ክራክ አለበት እኔ ስክሪን የሚቀየረው ነው የምለው ማውቀው ማለት ነው። ስክሪን እንደሚቀየር ማውቀው እና አንድ ላይ ሄደን ማለት እያወራን ነበርና ይሄ ስልክ እንዴት ተሰብሯል ምናምን እያልን እያወራን እና በአጋጣሚ በመሃል ይሄ ከላይ መስታወቱ ብቻ መቀየር ይቻላል። ኦሬዲ የዛን ሰዓት ላይ ተማሪ ነበርኩኝ፣ አንተም ተማሪ ነበርክ መሰለኝ። የዛን ሰዓት አንድ ላይ የዛን ሰዓት ላይ በጣም ማለት አብረን እንውል ነበር መሰለኝ አይደለ? የዛን ታይም ላይ እያወራና ቤስት ነበር እና ከላይ መስታወት ይቀየራል እና ነገር አለ። አዎ እንዴት? እኔ ግራ ገባኝ እና በቃ የት ነው የሚቀየረው ነው ያልኩት። ጎጃም በር እንዳለኝ በቃ ከዛን ታይም በኋላ የሆነ ማለት ግላስ የሚለው የዛን ነው የሰማሁት። በቃ ክሊክ ያደረገብኝ ማለት ነው። ከዛ ስቲል ከዛ በኋላ ወደ ፕሮሰሱ ከገባን በኋላ በቃ የሆነ ሰዓት ላይ ነው ዋና ታርጌት አድርገን ሱቅም ስንጀምር ያለውን ፓርት ሌላ ቪዲዮ ላይ ተሰርቷል አይደለ? ሌላ ቪዲዮ ላይ ቀርቦላችሁ ያዛ ቪዲዮ ላይ ገብታችሁ እዩት እንዴት እንደጀመር ነው ያለውን ፓርት አለ። ግን እንዲ ቼንጅ ያደረግንበት ፓርት ደግሞ ጥገናና አክሰሰሪ የቀየርንበት ሰዓት ታስታውሳለህ? ይዛኔ ጥገናው ሰዓት ያው እሱ እንደውም ሞር አንተ ብታወራ የተሻለ ነው። ሁለቱን ጥገናውንም አክሰሰሪውንም እየሰራን ነበረ። ወደ ጥገናው ሞር ፎከስ ያደረግንበት የመጨረሻ ንግድ ፍቃድ አውጡ ሲባል ታስታውሳለህ? ይዛኔ ያቺ ታይም ከባድ ታይም ነበር። ያቺ ታይም በጣም ከባድ ታይም። እስቲ ስለሱ አንዳንድ ነገር በለን እስቲ። ብቻ ይዛኔ በጣም ከባድ ነበር። ኦልሞስት ጥገና እኛ ቢያንስ ለአንድ አመት ከምናምን ያለ ንግድ ፍቃድ ነበር የሰራነውና ለአንድ አመት ከምናምን ሲመጡ እየተደበቅንም ሳንቲም እያቀበልንም እንደዛ አልፈናል። ግን የሆነ ሰዓት ላይ ግዴታ ሆነና በጣም ስንጠማመድ የሆነ ሰዓት ላይ ታሸገ። ሳንቲም ለሰጠናቸው ሰዎች ሲያሽጉት ባሸጉት ሰዓት ምንድነው የተፈጠረው? ኦልሞስት መወሰን ነበረብን። ወይ ሱቁን መዝጋት ነው አንደኛው፣ ሁለተኛው ወይ አክሰሰሪ ማውጣት ነው፣ ሶስተኛው ጥገና ማውጣት ነው። ከሶስቱ እነዚህ ነገር ለመምረጥ በጣም ነው ቻሌንጅ ያደረገን። ምክንያቱም ያለን ሰዓት ትንሽ ነች እዛች ጋር ማለት ነው። ምንድነው ያደረግነው? ሞባይል ጥገና ያወጣ ሰው በምንፈልግበት ሰዓት በጣም አነስተኛ ሰው ነው ያገኘነው። ማለትም አቅራቢያችን ላይ ሳይሆን በርቀት ነው ያገኘሁት። ኢንፎርሜሽን ሊሰጠኝ አልቻለም። የሞባይል ጥገናው ማለት ነው። ምን ያህል ብር በአመት እንትን ይላሉ፣ ቫቱ ስንት ነው፣ ምኑ የሚለውን ለመጠየቅ እና በጣም ብዙ ሰው ደግሞ ሲመክረኝ የነበረው አክሰሰሪ አውጡ፣ ሞባይል ጥገና ላይ አዛ ነው በቃ ይቅርባችሁ ምናምን በሚለው ነበር። እና የዛኔ ያ ቻሌንጅ በጣም ከባድ ነበር። ኦልሞስት ወስነንበት ይምጣ ብለን ቦርዱን አወረድነው፣ የጥገና ንግድ ፍቃድ አወጣን። የዛኔ ነው በቃ ጉዟችን እስኪ በስነ ስርዓት ሀብሎ መጓዝ የጀመረው የሞባይል ጥገና ፍቃድ ካወጣን በኋላ ማለት ነው። አክሰሰሪው ሙሉ ለሙሉ ተው ነው የዛኔ ጥገና ላይ ፎከስ ማድረግ ጀመርን። እንደውም የዛኔ አስተውሳለሁ ልክ ንግድ ፍቃድ እየጥገና ወጣን ምናምን ብለን ዲስፕሌውን ማዞር ነው። ዲስፕሌይ ዞረች ቀጥታ በቃ ዋና ገባ ዲስፕሌይ ገባ። የመጠገኛው ቴብል ወደፊት ለፊት ወጣ። ቪዲዮ እንደውም እኮ አለ እኮ ሞባይል ጥገና ተብሎ መስታወቱ ላይ የተለጠፈበት ምናምን ነገር እዚህ ቦርዱ በጥግ በኩል ያለው ቦርዱ ምናምን ተልጦ ሞባይል ጥገና ተባለ ነው። የዛኔ ትንሽ እንቅስቃሴዎች መጡ። በቃ የሞባይል ጥገና እንቅስቃሴዎች ምናምን ነገር መጡ። ከስተመር ሲመጣ ጠብር ግፍ ከድሮም ጀምሮ እኛ ጋር አለ። በእንደዚህ አይነት አህዋል እንግዲህ አሁን ዛሬ ላለንበት ደርሰናል ማለት ነው። ዛሬ ላይ ደግሞ አንድ የጀመርነው ነገር አለ። እሱ ምንድነው? ስልጠና ነው። እኛ የምንሰራውን ስራ በጣም ብዙ ሰዎች በተደጋጋሚ እየጠየቁን ነበረ። ኢንቦክስ ላይ ሁላችንም ጋር የመጣው ያ ጥያቄ ማለት ነው። ያን ጥያቄ ይሁን ብለን ተቀብለን ኦልሞስት ጀምረናል ማለት ነው። ስልጠናው እስኪ ስለ ስልጠናው አንድ ሁለት በላቸው እስኪ ለነሱ። ኦኬ እሺ፣ ስልጠናው ኦሬዲ ምን አለ መሰለህ ስክሪን ግላስ ብቻ ስክሪን መስታወት የመቀየር ስራ ነው እና ከዚህ በፊት አንድ ዙር ሰጥተናል ስልጠናው ማለት ነው። እና ያ ስልጠና የይሄኛው ስልጠና ከዛኛው ስልጠና ለየት የሚያደርገው ኦሬዲ ትልልቅ ስልኮችንም ያካትታል። ያኔ እንደ አዲስም ስለነበረ ባክላይት እና ኦሌዶች ላይ ነበረ። ባክላይት እና ኦሌድ ኤጅ አልነበረም፣ አይፎንም አልነበረም። የዛን ያልነበረበት ምክንያት ምንድነው? ኤጅም ላይ እጃችንን በደንብ ፐርፌክትሊ ያልፈታንም ነበር። አይፎንም ላይ እንደዛ ነበረ። ምንድነው በቃ ባለን እውቀት አይኖ ሰዎች በጣም ሲያስጨንቁን ከዛ ማንግል አንጻር ነበር ያስተማርነው። በዚህኛው ግን ያበደ በጣም የሚገርም የሚባል ኮርስ ነው። ኦልሞስት እንዴት መሰላችሁ? ምን መሰላችሁ? ይሄኛው ኮርስ ላይ ለ3 ሳምንታት ይቆያል። ይሄኛው ኮርስ ማለት ነው
ለ3 ሳምንት ከቆየ በኋላ እዚህኛው ኮርስ ላይ የምትማሩት ኤቭሪቲንግ በተግባር ነው ማለት ነው። ተግባሩ ላይም በጣም ብዙ አይነት እቃዎችን ያሟላ ነው። አንተ እስኪ ይሄኛውን ኮርስ መጥቶ ቢወስዱ ምን የሚጠቀም ይመስላል? እስኪ ምን ይጠቀማሉ ብለህ ታስባለህ? አሁን ለአንድ ሰው ይሄኛውን ኮርስ ማለት ምን አለ መሰለህ፣ አሁን ለምሳሌ ይሄንን ኮርስ መጥቶ ቢወስድ እውቀት በጣም ያስፈልጋል። አሁን ብዙ ቴክኒሻሎች የሚሉት ምንድነው በጣም ቀላል ነው ሊሉ ይችላሉ። ግን ደግሞ የትኛውንም ነገር እኛ አሁን የዛን ሰዓት ላይ በምንጀምርበት ሰዓት ላይ በጣም ብዙ ኪሳራዎች ያጋጥሙናል እና ያንን ኪሳራ እንዴት አድርገን እንዳለፍነው እኛ ነው የምናውቀው። ማለት ይሄንን ነገር ደግሞ ሁሉም ሰዎች ላይ ያልፋል ማለት አይደለም። ያንኛ አሁን እንደዚህ ትሬኒንግ የሚሰጥ ተቋም ቢኖር ኖሮ እኔ 100% ሹር ሆኜ የምነግርህ ነገር ትሬኒንጉን ወስደዋለሁ። ምክንያቱም ለምንድን ነው የምወስደው? እንዴ ስንት ብር ማለት አንድ ስክሪን ፌል ብታደርግ ስንት ብር ነው ፌል የምታደርገው? ስለዚህ ያንን ነገር አልፈት ሄዳለ። ብዙ አይነት ቻሌንጆች አሉ። አሁን እንደሚታየው ከላይ መስታወት መላጥ ብቻ ሳይሆን ብዙ አይነት ቻሌንጆች አሉ። እነዛን ቻሌንጆች እዚህ ትሬኒንግ ላይ በምትመጣ ሰዓት ላይ በዛ ትሬኒንግ እንዴት ነው ግላስ የምትገፋው? እንዴት ነው የምትገባው? ምን አይነት ሽቦ ነው የምትጠቀመው? ዶት እንዴት ነው የምታወጣው? ይህ ሁሉ ነገር በጣም ከባድ ነው። በተለይ ደግሞ ኤጆች ላይ ደግሞ ኤጆች ላይ ስህተት አባቴ ወደ 10,000 ብር ኪሳራ። በዚህ አንድ ጥያቄ ልጠይቅ ማለት ኤጅ ስራ ላይ ማለት አሁን ለምሳሌ ብዙ ይጠይቅያለውና ኤጅ ስራ በምትሰራ ሰዓት ላይ እንዴት ነው አሁን እኔ ጋር ለፊሊንጉ አሁን ለምሳሌ ኤጅ ስትሰራ ትንሽ ከታች ስክሪኗን ነካ ካረካት የሆነ ውስጥ ላይ የሚፈጠር ነገር አለ። በቃ ይሄኛውን ለማስረዳት ሞባይል ጥገና ይሄን የሚረዳን ሰው አይሲ የሚሰራ ሰው ነው። አይሲ የሚሰራ ሰው አሁን ግላስ መስራትን ኤጅ መስራትን ይረዳናል። እንዴት መሰላችሁ? በቃ ስራው ዝም ብሎ የሚሰራ አይደለም፣ በደመ ነፍስ አይደለም። የሆነ አእምሮአችሁ ከእጃችሁ ጋር ተግባብቶ እጃችሁ የሆነ ከስክሪኑ ጋር ሴንስ አርግቶ ምናምን በቃ ስትገፉ በጣም በጥንቃቄ ነው። ትንሽ ስክሪኗ ከተነካች ሴንስ በቃ የሆነ ሰውነታችሁ ንዝር ነው ብሎ በቃ ማለት ኤጅ ላይ ሲሆን ደግሞ ለምሳሌ 22 አልትራ የሆነ ጊዜ መጣ እና ወደ 10 ሰዓት አካባቢ ነበር የመጣው። ግላስ ሊሰራ ነው። ግላስ ተገፈፈ ምናምን። ከተገፈፈ በኋላ ምንም አልተነካም። እኛ ስናየው ንጹህ ነበረ አይደለም። የመጀመሪያው ፊልም ተነካች። ትንሽ ቦታ ፊልሟን ትንሽ ቀደድ አደረኳት፣ ፊልሟን ማለት ነው። የትንንሽ ስልኮች ፊልም ቢበላሽም ችግር የለውም መቀየር ይችላል። ከዛ በኋላ ያ ፊልም ከተቀደደ በኋላ ስክሪኑ ፌል አደረገ ማለት ነው። 22 አልትራው ምን ማድረግ ነበረብን? ስክሪን መግዛት ነበረብን፣ አዲስ ስክሪን ማለት ነው። ነገር ግን ቼክ በሚደረግበት ሰዓት የዛኔ ዳውድ ጋር ነበር ያገኘነው የተሰበረ ግላስ የተሰበረ ሌላ 22 አልትራ አገኘነው። ከዛ ምን አደረግን? ድጋሚ ሪስክ ውስጥ ገባን። ድጋሚ ያኛውን 10,000 ብር ገዛ ነው የተሰበረው። ከዛ እሱ ጽድት አድርገን ገፈን ጨርሰን እናበረዋለን፣ አይበራም። የዛኔ ግን እኮ ምንም የተነካ ፓርት የለውም፣ የተላጠ ፓርት የለውም። ሁለተኛው ማለት ነው ፐርፌክት ሆኖ ነበር የጨረሰው። ግን መጨረሻ ላይ ጭራሽ ጸጥ ብሏል፣ ዘግቷል ኦልሞስት ማለት ነው። ከዛ 12 ሰዓት አካባቢ ደረሰ። በዚህ መሀል ውስጥ 2 ስክሪን ፌል አደረገ። 22 አልትራ ነው። ሲቀጥል ደግሞ ልጁ ምን ይፈልጋል? ሶስተኛ ንጹህ ስክሪን ይፈልጋል። ምክንያቱም ይሄን ነገር ስላላወቀ ማለት ነው። እንደምንም ብለን ልጁን ለማግባባት ሞከርን። በንጋታው ስክሪን ገዝተን ኦልሞስት ሰጠ ነው። ይሄ ምን ለማለት ነው? ኦልሞስት ስራው ኪሳራ አለው። ግን ኪሳራው በምንድን ነው? ባለማወቅ ምክንያት የሚመጣ ነው። ትንሽ ስህተት ዋጋ ታስከፍላለች ማለት ነው። እነሱም አሁን ለምሳሌ እዚህ ግላስ ስራ ላይ ገብተው ምን ያህል የሚለወጡ ይመስላል? ለምሳሌ አሁን እንደ ሞባይል ጥገና አሁን የሚያስተምር ሰው የለም። ሞባይል ጥገና በደንብ ፐርፌክትሊ ማለት ነው። ሞባይል ጥገና በጣም አሁን እኔ አንድ የተረዳሁት ነገር የሞባይል ጥገኝ ጉድለት አለኝ ሀገር ላይ። ምክንያቱም ምን ያህል ስልኮች ናቸው ለምሳሌ ጸጥ ብሎ አንድ ሞባይል ቴክኒሻል ጋር በሚሄዱበት ሰዓት ቦርድ ነው የሚባለው፣ ወይ ደግሞ አንዳንዱ መጥቶ ዝም ብሎ ያሞቀዋል በብሎር ማለት ነው። የዛኔ እሱ እንዳምጅ ያደርገዋል። ይሄ ምንድነው? እውቀት የሚሰጠው ፓርት የለም፣ የሚያስተምረው ሰው ስለሌለ ነው ማለት ነው። አንደኛው ምንድነው? ሞባይል ጥገኝ ይጎላል። የሱ ነገር መቀረፍ እያለበት። ግላስ ስራ ግን አንድ ሰው ቢጀምር ፕሮፊታብል የሚሆን ይመስላል። እና ከግላስ ምን ያህል ብር ነው ፕሮፊት የሚገኘው? ሊያድግ ይችላል ወይ ደግሞ ሊያተርፍ ይችላል ወይ ላልከው 100% ያተርፋል። እንዴት ካልከኝ ደግሞ ማለት አሁን ለምሳሌ የትኛውም ቢዝነስ ቢሆን ሪስክ አለው። ሪስክ ቴክ የምታደርግ ከሆነ ኦልሬዲ ፕሮፊትም በደንብ አለው ማለት ነው። ስለዚህ እዚህ ስራ ላይ ደግሞ በደንብ ሪስክ አለው በደንብ ማለት ነው። ግን ያንን ሪስክ ተቋቁመ ማለፍ የምችል ከሆነ ኦልሬዲ ከ50% በላይ ልታተርፍ ትችላለህ። እስኪ ሪስክ ሲባል ለምሳሌ አሁን አስረዳኝ እስኪ በሞባይል። እሺ ማለት አሁን ለምሳሌ እንደዚህ በደረቁ ከምልህ ቀለል አድርጌ ልንገርህ። አሁን ለምሳሌ የሆነ ግላስ እየገፈፍክ ነው ልበለ የ12 ሊሆን ይችላል። የ12 በምገፍበት ሰዓት ላይ አጋጣሚ እየገፈፍኩ እያለ ፌል ሊያደርግብህ ይችላል። ወይ ደግሞ ስታነሳው አንዳንድ ጊዜ ደግሞ በተለይ ደግሞ እዚች ጋር አንድ መልዕክት ማስተላለፍ የምፈልገው ነገር ለቴክኒሻሎች ነው። እና ቴክኒሻሎች አሁን ስክሪን በሚቀይሩበት ሰዓት ላይ በሚለጥፉበት ሰዓት ላይ ግሉ ሲቀቡ መሀል ድረስ ይለጥፉታል። ቆርቆሯን ፓርት ይለጥፋታል። እና በዛ ታይም ላይ ሲለጠፍ በምታነሳበት ሰዓት ላይ በጣም ከባድ ነው። ከላይ ታይም ኦሬዲ ከጀመርከው በኋላ ነው ሪስኩን የምታውቀው። ስለዚህ ያንን በምታነሳበት ሰዓት ላይ ስክሪኑ ፌል ሊያደርግ ይችላል። እና በዚህ ሰዓት ላይ ፌል ስታደርግ
ኦልሬዲ ከሰርክ ማለት ነው። ከሰረ ማለት ነው። ስለዚህ ይሄንን ሪስክ ደግሞ ቴክ አድርገህ ማለፍ የምችል ከሆነ አሁን ኦልሬዲ ስታነሳው ራሱ የራሱ የሆነ ወይ አለው አነሳስ በጊዜ ሂደት ኦልሞስት ኮርሱ አለው ኮርስም ሲባል አሁን እንትን ምን ላይ አለው በቃ ሪስክም ላይ እኔ አንድ የተረዳሁት ነገር ምንድነው እየቆየህ በመጣህ ቁጥር ቢዝነሱ ላይ ሪስክህንም እንዴት ሃንድል ማድረግ እንዳለበት ታውቃለህ። አሁን በጣም ብዙ ጊዜ ሰው ላይ የማየው ችግር ምንድነው አንዳንድ ሰው ሪስክ ውስጥ ጭራሽ መግባት አይፈልግም፣ ጭራሽ ማለት ነው። ሁለተኛው ሰው ደግሞ ሪስክ ውስጥ እያየ ፍጥጥ ብሎ እንዲህ ድፍጥ ብሎ ይገባል። ማይሆን አጋብ ማለት ነው። ሪስክ ውስጥ ድፍጥ ብለህ ግባ፣ ግን ደግሞ በወድቅስ የሚለውን ማሰብ አለብህ። ሪስኩ ቢነካኝስ ቀድመህ በቃ እዛች ጋር ሪስኩ ቢነካኝ ምንድነው ልሆን የምችለው? ልትሆን የምችለውን ካመንክበት ትገባለህ። ግን ልትሆን የምችለውን ሳታምንበት ያ ነገር በጣም ኔጌቲቭ ነገር የሚከተህ ከሆነ ሪስኩ ቢቀር ነው የሚሻለው አንዳንዴ ማለት ነው። በጣም አሁን ለምሳሌ አሁን ትልልቅ ስልኮች ላይ በመሰራ ሰዓት ላይ አንዳንድ ቦታ አለ በጣም ማለት ግላስ በሚገፉበት ሰዓት ላይ ሎ ሌቭል አወርደው ሊሰሩ ይችላሉ። እና ያ አሁን በእንደዛ ሎ ሌቭል ምክንያቱም አያውቁትም። አሁን ቴክኒሻሎች አንዳንድ ቦታ ላይ ስትሄድ ምናምን ነገር ትልቅ አሁን ለምሳሌ ትልልቅ ስልኮችን ኤጆችን በሚሰራ ሰዓት ላይ እነሱ ዋጋ ስለማያውቁት አሰራሩን ስለማያውቁት ዋጋ ዝቅ አድርገው ሊነግሩ ይችላሉ። እና ያንን በነገሩ ሰዓት ላይ አንተ ግላስ መክፈፍ ነው ብለህ ዝም ብለህ መክፈፍ የለብህም። ኦልሬዲ ሪስክን ቼክ ማድረግ አለበት። ምንድነው ሪስኩ? ሪስኩ እንዴት ምንድነው ሪስኩ? ይሄን ስልክ አሁን እየገፈፉት ፌል ቢያደርግ እንዴት አድርጌ ሃንድል አድርጌ ማለፍ እችላለሁ የሚለውን ቼክ ታደርጋለህ። ከዛ በኋላ ደግሞ በምታስከፍልበትም ሰዓት ላይ ደግሞ አንተ ሊደግፍ በሚችልበት ወይ እነሱም በማይጎዳ መልኩ አንተንም ደግሞ ሊደግፍ በሚችልበት ወይ። ምክንያቱም አሁን ትልልቅ ስልኮች ዋጋቸው እስኪናቸው ውድ ነው፣ ታፍ ስለሆነ አንተም ሳትጎዳ እነሱንም ሳትጎዳ በቃ ይሄ እንዴት ነው ሪስክ ሃንድል አድርገህ የምታልፍበት ወይ የለም። እንደዚህ የተብሲስ ጀምር ስማርትነትም ይፈልጋል አላቸው። እኔ ግን ከሞባይል ስክሪን ግላስ ስራ በጣም የምወደው ነገር አሁን አንዳንድ ሰዎች ሰሞኑን ሊመዘገቡ ይደውሉና አዲስ ሰዎች እኛ ቢዝነስ ውስጥ የሌሉ ሰዎች ናቸውና ምንድነው የምትሰጡት ቢዝነስ ሞባይል ስክሪን ግላስ መቀየር ምንድነው ምንድነው ጥቅሙ ምናምን ይሉኛል ማለት ነው። ስለ ጥቅሙ ካብራራውላቸው በኋላ ይሄን ነገር ግን ከስተመሮች ማለት ተጠቃሚዎችንም ቴክኒሻኖችንም ፕሮፊታብል የሚያደርግ ስራ ነው እላቸዋለሁ። ሃው እንዴት ሲሉኝ ለምሳሌ በድሮ ጊዜ አንድ ስክሪን መስጠቱ በሚበላሽበት ሰዓት ስክሪኑ እየሰራም ከሆነ ስክሪን ሊያስቀየር ሞባይል ቤት ይዞት ቢሄድ ማለት ነው ሙሉ ስክሪን ነው የሚቀየረው የሚባለው፣ ምክንያቱም ሲልድ ነበር ነው የሚባለው። ነገር ግን የዛን ጊዜ እነሱ ጋር ሁለት ጥያቄዎች ይፈጠራሉ። አንደኛው የስክሪን ብር ውድ ይሆንብኛል በዚሁ ልጠቀም ነው የሚሉት አንደኛው። ሁለተኛው ደግሞ ስክሪኑን ካስቀየርኩት በኋላ ኦሪጂናል እንደሆነ አላገኘውም ብለው ውስጣቸው ላይ ፍራቻ ይፈጥርባቸዋል ማለት ነው። ይሄ ስራ ከመጣ በኋላ ግን ይሄ የስክሪን ግላስ ከመጣ በኋላ ከስተመርንም ትርፋማ ያደርጋል፣ ቴክኒሻልንም ትርፋማ ያደርጋል። ያልኩበት ምክንያት ምንድነው? ኦልሞስት መጣ ሁለት ጥያቄዎች አሉት። አንዱ ጥያቄ ምንድነው? የገንዘብ መብዛት ነው። ለምሳሌ እጁ ላይ ያዘው የ14 ስልክ ከሆነ መስታወቱን የተሰበረበት ስክሪን ላስቀየር ካለ በአጭሩ ከ3000 ብር እስከ 2500 ብር ይፈጅበታል። በአነስተኛው 2500፣ ኖርማል ዋጋ 3000 ብር ከዛ በላይም ይቀየራል በዩኬ ሲሆን ማለት ነው። ይሄ ከፍተኛ ብር ነው። መስታወቱን ግን በመቀየርለት ሰዓት አንተ 1500 እና 1000 ብር ነው። 1000 እስከ 1500 ብር ማለት ነው። ይሄ ማለት ምንድነው? ከ50% በታች ዝቅ አለለት። የመጀመሪያው ጥያቄ ውድቅ ሆነ ማለት ነው። ሁለተኛው ጥያቄ ምንድነው? ኳሊቲ ላይ ነው። ኳሊቲ ስክሪን አይደለም የምትቀይረው። በጣም ብዙ ሰው የሚመስለው ስክሪን ግላስ ይቀየራል ሲባል ስታክ ያደርጋል እንዴ ምናምን ብሎ በጣም ብዙ ጊዜ ይገምታል። እንደዛ የሚባል ነገር የለም። ከተች ጋር ስለማያገናኘው ማለት ነው። ኳሊቲውንም ያገኛል። ይሄ ማለት ምንድነው? ከላይ ያለው መስታወት ብቻ አንስቶ ሌላ መስታወት ስለሆነ የሚቀየርለት ምንም ስታክ ያደርግም፣ ኳሊቲውም ጽድት ያለናል፣ ገንዘብም አነስተኛ ይሆናል ማለት ነው። እነዚህ ነገራቶች ደግሞ ለህዝቦቻችን ያስፈልጋቸዋል። ምክንያቱም እስከመቼ በተሰበረ ስልክ ይጠቀማሉ በሚለው እና እንደዛ ስነግራቸው የደወሉት ሰዎችን በጣም ደስ ብሏቸው ነው እየተመዘገቡ ያሉት ኦልሞስት ማለት ነው። ወደ ስልጠናው ስመጣልህ ደግሞ ይሄ ስልጠና ገንዘብን ኒሽ አርግቶ ገንዘብን አላማ አርግቶ የተጀመረ ስልጠና ቢሆን ኖሮ ኦልሞስት ማሽኑን አንሸልምም። ማሽኑ ባጭሩ 60 ሺህ ብር ይፈጃል። ቴብል መጠገኛ ቴብሉ 10 ሺህ ብር ይፈጃል፣ 70 ሺህ ብር። ግሉ ሪቨር፣ ማት፣ መግፈፊያ፣ ስፕሬይ ስትል ኦልሞስት 70-80 ሺህ ብር እንደቀላል ታወጣለህ ማለት ነው። ይሄ ማለት ምን ያህል ተማሪ መዝግበህ ነው ፕሮፊትህን አግኝተህ የቤት ይዞብህ ጊዜን ተጋርቶብህ ይሄ ፕሮፊቱ ጭራሽ ሊመጣ አይችልም። እኛ እየሰራን ያለነው እንደ ኤስኬ ሞባይል ብራንዳችን ላይ ነው፣ ስማችን ላይ ነው። ኦልሞስት ምንድነው ዋናው ታርጌታችን ምንድነው? አሁን ላይ ዝግጁ ለሆኑ ሰዎችና መስራት ለሚፈልጉ መለወጥ ለሚፈልጉ ሰዎች ማይሰጥ ነገር ነው እየሰጠን ያለነው። በነገራችን ላይ እኛ ሀገር በጣም የሚያስጠላው ነገር ምንድነው? እውቀት በቃ ይደበቃል። አንተ ለምሳሌ አንድ ነገር የምታውቅ ከሆነ ሰው ሼር ማድረግ አይፈልግም። ሰው በቃ የራሱን ይዞ መስራት ነው የሚፈልገው፣ በቃ በትንሹ ማለት ነው። ማለት እንዴት ነው? እኔ ለምሳሌ ኤጅ መስራት እችላለሁ ሀገሬ ላይ ታውቂ ኤጅ እኔ ብቻ እየሰራው ምናምን ነገር ነው። ግን ይሄ መውጣቱ አይቀርም፣ መታወቁ አይቀርም። መታወቁ ለማይቀር ነገር ደግሞ አንተም ኔጌቲቭ ነገር ለምን ታስባለህ? ኦልሞስት አሁን እኛ እያለን ያለ ነው በዚህኛው ዙር የመጣው ሰው ይምጣ እዚህኛው ዙር ላይ ቢዝነሱን ጥገናውን ብቻ አይደለም ማለት ነው። ጥገናውን ፐርፌክትሊ ይማራል። ከባክላይት ስልኮች ጀምሮ
ግላስ አሰራር በሳምሰንግ ኤጆችን እንዳለ ኤጆችን ኤጅ ሲባል ከርቭ የሚባሉትም ማለት ነው እነሱን ይማራል። አይፎኖችም ላይ ግላስ አሰራር ፐርፌክትሊ ከተማረ በኋላ ፊልም አቀየር አለው እንዳለ ከጨረሰ በኋላ እኛ ቢዝነሳችን እንዴት ስኬል ሊያደርግ ቻለ? ከኛ እኩል የጀመሩ ሰዎች አሉ፣ ከኛ ፊት የጀመሩ ሰዎች አሉ። ቢዝነስን እኛ እንዴት ልናድግ ቻለን? የሆነ የተጠቀምነው መንገድ ስላለ እንጂ እኮ በተአምርም አይደለም በቤተሰብ በምንም አይደለም የተጠቀምናት ትንሽ መንገድ ስላለች ነው። ያንንም መንገድ እኛ ጋር መጥቶ በዚህኛው ዙር ለሚማሩ ሰዎች ሼር እናደርጋቸዋለን። እኛን ተክተው እዛች ጋር ይወጣሉ ማለት ነው። እነዛ ሰዎች አደጉ ማለት ከአንተ አንድ ነገር ተምረው ተለወጡ ማለት አንተ ከነሱ የበለጠ ተለውጣል ማለት ነው። እዚች ጋር መጣልህ አይደለ? እዚች ጋር አዲስ ሰው እዚህ ቢዝነስ ላይ ቢገባ እዚህኛውን ኮርስ ቢወስድ እዚህኛው ኮርስ ላይ በቂ የሚባል ኮርስ በቂ አይሆንም ኔቨር። ምክንያቱም ቢዝነሱ ከቀን ወደ ቀን እየተማርክበት ነው የሚመጣው። ነገር ግን ስራን ለመጀመር አሉ እኛ ሀገር ላይ የተወሰኑ የትምህርት የሚያስተምሩ እንትኖች ግን እንደሚሉት ከሆነ ባለፈው ላይቭ ላይም እየሰማን ነበረ ትምህርቱና ተግባሩ በጣም የተለያየ የሆነብን ያሉት ጭራሽ 0-0 ነው የሆነው ነው። ይሄ ስራ ሞባይል ጥገና እኛ ጋር እንደዛ አይደለም። ኤቭሪቲንግ ታውቀዋለህ፣ ግን ከቀን ወደ ቀን ደግሞ ራስን አፕዴት እያደረግህ ትቀጥላለህ ማለት ነው። ልል የምፈልገው አንድ ሰው ወደዚህ ስልጠና ቢገባ ምንም ማያውቅ እንኳን ቢሆን ይሄን ወጥቶ ሱቅ ሲገባ ፐርፌክት ባይሆንም ስራውን ለመጀመር የሚቀጥልበትን ኃይል ኢነርጂ እና ደግሞ እገዛ ከዛ በኋላ እገዛዎችንም ከኛ ያገኛል መቀጠል ይችላል ማለት ነው። ኦኬ በጣም አሪፍ። ለምን ያህል ጊዜ ነው የሚገባ ማለት አሁን ለምሳሌ አንዳንድ ጥያቄዎች አሉ እኛ ጋር እየመጡ ያሉ ማለት ነው እና እነሱ ጥያቄዎች ምንድን ናቸው? ኦልሬዲ 3 ሳምንት ነው የሚሰጠው ክላሱ እና በ3 ሳምንት ውስጥ አሁን ባለፈው ቅድም እንዳልኩ ያወራኝ ልጅ ነበርና እሱኛው ሲያወራኝ ምን አለ ማለት 3 ሳምንት ነው እኔም ያልኩትን ብዬው ነበርና 3 ሳምንት ነው። በ3 ሳምንት ውስጥ እንዴት አድርጌ ማለት ስለዚህ ቢዝነስ እንትን ልል እችላለሁ ታይም አላጠረም ወይ ለሚሉ ምን አይነት ምላሽ አለ? እኔ በነገራችን ላይ ማላምነው ነገር ምን መሰለህ፣ በጊዜ ርዝማኔ አይደለም እውቀት የሚታወቀው ከባባድ ነገራቶች ማለት ነው ሲስተሞች ናቸው። ሁሉም ከባድ የሚባለው ነገር ምን መሰለህ አንድ ሰው ስለማያውቀው ነው ከባድ የሆነው። እኔ ጋር ለምሳሌ እኔ ቀሎኝ ስሰራው አንተ እዚህ ጋር የሚከብድህ ከሆነ ማለት ነው ነገሩ ስለሚከብድ አይደለም አንተ ስለማታውቀው ያንን ነገር። ኬሚስቶች ለምሳሌ በጣም ከባድ ነው ኬሚስት ቅመማ ምናምን ነገር በጣም ከባድ ነው። ኬሚስቱ አንድ ያገኘዋል፣ አንተ ግን በጣም ብዙ አመት ሊፈጅብህ ይችላል። ለሰውየው ቀላል ነው ቀድሞ ስላገኘው። ይሄ ማለት ምንድነው ለብዙ ጊዜ በለፈለፈ አይደለም። በቃ አሁን እኛ ያለንበት ዘርፍ የሆነች ቁጭት ያለች ዘርፍ ነች። ሲስተሞች ነው በቃ ዋናው ይሄ መክፈፉ አይደለም። በቃ እንዴት አድርገህ እንደምትሰራቸው አለው የራሱ ፎርሙላ አለው። በቃ ያን ፎርሙላ መውሰድ ከቻልክ በዛ ፎርሙላ ተጠቅመህ መሄድ ትችላለህ። እውቀትህን ማሳደግ ትችላለህ። ልምድህንም ማካበት ትችላለህ ነው። እኛ የምንሰጣቸው በዚህ 3 ሳምንት ትምህርት ሳይሆን ፎርሙላ ነው የምንሰጣቸው ማለት ነው ለቢዝነሳቸው። ኦኬ ተመልሷል። እናም ደግሞ አንድና አልፎ ማልፈልገው ጥያቄ አለ። ምን መሰለህ አሁን ለምሳሌ ያው እንደሚታወቀው እኛ ቲክቶክ ፎሎወራችን ወደ ክፍለ ሀገር አካባቢ በጣም ይበዛሉ አሉ ወደ ክፍለ ሀገር አካባቢ እና በጣም ብዙ ሰዎች እንዴት ነው ለኛ ተሰለጥኑን የምትችሉት? በምን አይነት ፕላትፎርም ተሰለጥኑን ትችላላችሁ? ትሬኒንጉን መውሰድ እንፈልጋለን ግን ደግሞ ቦታችን ሩቅ ነው ክፍለ ሀገር ነው ያለ ነው በጣም እያሉ ይጠይቃሉና ስለሱ። ኦኬ ክፍለ ሀገር ባልከው ላይ ኦልሞስት ዝግጁ የሆነ ሰው እየመጣ ነው አሁን ሲሪየስሊ። ከሐዋሳ ሁለት ሰው ይመጣል፣ ከናዝሬትም ከሆነ ክልል ይመጣል። ነገ ደግሞ ሌላ አንድ የሚመዘገብ ልጅ አለ ከወልቂጤ ነው የሚመጣው። እሱ ማለት ዝግጁ ለሆነ ሰው ይሄ ርቀቱ ሊገድበው አይችልም። ካመነበት እዚህ ኮርስ ላይ ሰርቼ እለወጥበታለሁ ብሎ ካመነ ይሄኛው ርቀት ምንም ማተር ሊያደርግ አይችልም። ምክንያቱም ከአንድ ቀን በላይ አይሄድም። በቃ መጥቶ እዚህ ጋር አልገውን ይዞ ሊማር ይችላል፣ ግን እለወጥበታለሁ የሚል እምነት ካለው ማለት ነው። ነገር ግን ደግሞ አንዳንዴ ደግሞ ጭራሽ ማይመችለት ሰው ሊኖር ይችላል፣ ቤተሰብ ሊኖርበት ይችላል። በቃ በሆነ አህዋል ከባድ ሁኔታ ላይ ላለ ሰው ደግሞ አንድ ያዘጋጀነው ነገር ምንድነው አሁንም ላይ እየሰራንበት ነው። ኦንላይን ቀጥታ በቪዲዮ መልክ እንዲማሩ እነሱ ጋር የኦንላይኑን ስራ እየሰራን ነው። ቆየ ከጀመርነው ማለት ፕሮሰሱ ከተጀመረ ቆይቷል። ኦልሞስት ግን የቆየበት ምክንያት ምንድነው ኦንላይኑ ሲደርስ ዝም ብሎ ቪዲዮ እንዲሆን አይደለም የሚፈልገው፣ እንደ ተግባር በስነ ስርዓት እንዲገባቸውና በስነ ስርዓት እንዲረዱት ዲቴል ደግሞ ጽድት ያለች ስራ ኦንላይን ላይ እየሰራ ነው ማለት ነው። ክፍለ ሀገር ላሉት በቅርቡ ከትንሽ ቀናቶች በኋላ አላህ ካለ በኦንላይን መማር ትችላላችሁ ማለት ነው። መምጣት ለሚመቻችሁ ዝግጁ ለሆናችሁ ግን አሁንም ድረስ በራችን ክፍት ነው። ስልጠናው የሚጀምረው ሰኞ ነው። እስከ እሁድ ድረስ መመዝገብ ትችላላችሁ ማለት ነው። እናመሰግናለን። ይሄን ቪዲዮ ካያችሁት በኋላ ይመስለኛል የመጨረሻው ማታና ጠዋቱ ነው የሚቀረው ለመመዝገብ። ዝግጁ የሆናችሁ ሰዎች ካላችሁ ይሄኛው ኮርስ በተአምር እንዳያመልጣችሁ። ይሄኛውን ደጋግመን የምንልበት ነገ ላይ አንድ ሰው አስተምሮን ቢል በአካል ስለማናስተምር ነው። ምክንያቱም እኛ ጋርም ስራ በጣም ቢዚ ነን። ከስራችን ላይ ነው 3 ሳምንት ሰውተን እዚች ጋር ይሄኛውን ኮርስ ያዘጋጀ ነው። አዲስ ቢዝነስ ሲመጣ ቅድሚያ የገቡት ሰዎች ናቸው የሚበሉትና ይሄ ቢዝነስ አዲስ ነው። እዚህ ቢዝነስ ላይ ቶሎ ገብታችሁ ራሳችሁን ማካበት ማሳደግ ቢዝነሳችሁን ማተለቅ የሚፈልጉ ሰዎች ካላችሁ ይህን ስልጠና ሞክሩት ነው ብላችሁ
ኤስኬ ሞባይሎች ነው የዛሬው ቆይታችን። እንግዲህ እንዴት ነበረ? በጣም አሪፍ ነበር። ግን አንድ ነገር የመጨረሻ ልበላችሁና የመጨረሻ እናም አንድ ነገር ጠንከር አድርጌ መናገር የምፈልገው ነገር ምን አለ መሰላችሁ? ማለት ይሄኛው አሁን ይሄ የመጨረሻም ማለት ከዚህ በፊት አንድ አሰልጥነናል እና ይሄኛው የመጨረሻ ዙር ነው በተግባር የምናሰለጥነው ማለት ነው። ማለት ከዚህ በኋላ የሚሆኑ ክላሶች እንዳለ ኦንላይን ስለሆነ ይሄ ክላስ ባያመልጣችሁ በጣም አሪፍ ነው። ቴክኒሻሎች ፍላጎት ያላችሁ በተለይ እዚህ አዲስ አበባ ውስጥ ሆኑ ከአዲስ አበባ ውጭ ያላችሁ ሰዎች ይሄንን ክላስ መታችሁ ብትወስዱት በጣም አሪፍ ነው። ምክንያቱም ኦሬዲ ያለውን ነገር ቅድም ሙሉ ለሙሉ ዲቴል ነግሯቸዋል። ከኤክስፒሪየንስ የ3 ዓመት ኤክስፒሪየንስ ነው ሙሉ ለሙሉ ምንም ነገር ሳንደብቅ ያለውን ነገር የምንሰጣችሁ ማለት ነው። ስለዚህ እናንተም ይሄን ክላስ ጆይን አድርጋችሁ አብረን ከፍ እንደምንል ተስፋ አድርጋለሁ። ወዳችኋለሁ። ቴንክ ዩ። እናመሰግናለን። ቴንክ ዩ። ከዚህ በኋላ እንግዲህ እንደዚህ ሀሳባችሁን ኮሜንት ላይ አቅርቡልን። ዛሬዋ ቀዝቀዝ ያለች ብትሆንም ከዚህ በኋላ ሞቅ ለማድረግ እንሞክራለን ማለት ነው። ኤስኬ ሞባይሎች ነን። ይሄኛውን ቪዲዮ ካያችሁት በኋላ ከተመቻችሁ ለጓደኛችሁ ወይም ደግሞ ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረጋችሁን እንዳትረሱ። መልካም ሳምንት ይኑላችሁ።